ስሜ መሰረት ይባላል ከዚሁ ከአዲስ አበባ ነው ክብር ለጌታ ይሁንለት አጨብጭባችሁ ክብር ስጡ ለጌታ እዚህ ቤት በኃይል ስለሚሰራው መንፈስ ቅዱስ ክብር ይሁንለት ለኔ ሆነልኝ ብዙ ነው የኔ ሆነውም በኋላ መሰክራለሁ አንድ ላይ ጠቅለል አድርጌ አሁን ግን በዚህ ቤት በባሪያዎቹ አድሮ በቃልና በጸሎት ለቤተሰቦቼ የሆነውን ነገር እናገራለሁ መጀመሪያ አንድ ዘመዳችን ነበረች አረብ ሀገር ልትሄድ ነው የመጣችውና 4 አመት ተዘጋጋባት በር ምንም በማይታወቅ ነገርና ኤጀንሲ አለ እዚህ ህጋዊ የመንግስት ኤጀንሲ ብላ እዛ ክፍለ ሀገር ላሉ ገጠር ላሉ ስትነግራቸው መተው ይሳካላቸዋል እሷ 4 አመት ተዘጋጋባትና ሁሌ ትነጫነጫለች ምን ትላለችና አንድ ቀን እናቴ ያማኝ አይደለችም ኦርቶዶክስ ናት ለምን ነቢያቶቹ ጋር ተወስጃትም አንቺ ጋር አለችኝ በጣም ደነገጥኩኝ እኔ ያላሰብኩትን ይዣት መጣው ተቀመጠች ተካፈለች በጣም ጨናነቃት ጨርሰን ምንወጣው አልኳት መጨረሻ ላይ እዚህ ጋር ነብይት ጸልይላት እናቴ ልካት ነው ነብይት ጸልይላት ዘመርናት ስላት ልታልፋለችና መጨረሻ ላይ ዘይት አረገችላትና መርገም ይሰበር አግብቶ የፈታ ማን ነው መርገም ቃል ወጥቶብሻል ያ መርገም ቃል ይሰበር አግብተሽ ፈተሻል ከዛ የወጣ የመርገም ቃል ነው ተከናወኒ ብለሽ እጇ ላይ ያረግሽላት ፓስፖርት ሚዛ ነበር ዝም ብለሽ ፓስፖርቱን ሳይሆን ያን ቃል አወጣሽላት ከዚህ በሄደች በስንተኛው ቀን በቀናቶች ውስጥ ጠሯት ነይና ስልጣናውን ጀምር ያሏት ከዛ እዛ ቤት ከሄድኩ ጀምሮ ቀለለኝ ትላለች አጨብጭበ ለጌታ ክብር ስጥ የዛን ቀን ጌታን አስቀበልሻት ሄደች ቀለለኝ በጣም ደሳለኝ ትል ነበር ከዛ ባህሪዋ በጣም እንትናለች በስንተኛው ቀን ጠሯት በጣም ደሳላት እኛም ደሳለን እንደውም እኔ ማየት አለብኝ ምንድነው 15 ቀን ስልጣና ምናምን ብለው ብዬ ሄጄ አደረስኳት አየው አልጋ አለው ስልጣና በደንብ አለው አድርሻት ተመለስኩኝ ያን ስልጣና ከ15 ቀን በኋላ አድርጋ ተመልሳ አሁንም መጣች ቸርች አንዳንዴ ነው የምትመጣው ተመልሳ ወደ ገጠር ሄደች ከዛ አሁንም ምንም አትጠራም ብዙ ሰዎች የመጡ ሰዎች ኤርፖርት ሆኖ ልንወጣ ነው ልንሄድ ነው ይያሉ ይደውሉላታል አሁንም ተዘጋጋ ምንም ነገር የለም ከዛ ነብዩ አሜሪካ ነበር የዛ መጀመሪያ ጊዜ የመጣች ጊዜ ነይ አልኳት ከክፍለ ሀገር መጣች እዚህ ጋር ተቀመጠች ፊት ይሆንብኛል ይጨንቀኛል አለች አይ ችግር የለም እዚህ ሁኚ ይያየውሽ አልኳት ነብዩ በስራት ላሉ ሲጸልይ መጀመሪያ ለሷ ጋር ነው የመጣው ጸጉሯን ወስደው የተደገመባት ብለዋል አልቅሶ ጮሆ ወጣ አጨብጭበ ለጌታ ክብር ስጥ ነፃ ወጣች እዚሁ ያየናት መዘመር ምን ማለት ጀመረች ተቀየረች ወዲያው አጨብጭበ ለጌታ ክብር አውሬው ከወጣ ወዲያው ተቀየራለ የማትፈልገው ነገር ዛሬ ከቤቱ ይወጣል የምትፈልገው አምልኮ ወደ ቤቱ ዘልቆ ይገባል በደም አሜን በሉኝ በጌታ አሜን እሺ ከዛ ደሳላት እንደገና ብዙ በመሃል ወራቶች አስቆጥሮ ነበር አሁን ደወሉ በስንተኛው ቀን ከዚህ ከስራት ከተፈታች በኋላ በስንተኛው ቀን ደወሉላትና ቪዛሽ መጥቷል ነው ያሏት አጨብጭበ ለጌታ አታ ደንቃራ ዛሬ ይነሳልሃል ምን ነው አሜን በተለይ ከዛ በኋላ ሄደች ኮሮና ምርመራ አርጊ ሰኞ ዕለት መሄድ አለብሽ ጠዋት ተሳፋሪ ነሽ አሏት ኮሮና ምርመራ ሆስፒታል አደረስኳትና ከዛ ሂጂ ወደ ቸርች መጣውን የሰኞ ዕለት ደውይልኝ አልኳት ይሄው በቃ ልንሳፈር ኤርፖርት ነኝ አለች ተሳፈረች አሁን 3 ወር ምናምን ሆኗታል ኦልሞስት 4ኛ ወሯ ሊመጣ ነው ሁለት ወር ደሞዝ ልካለች በሰላም ጆርዳኖች ናቸው እኔም ትንሽ አረብኛ ስለምችል አናገርኳቸው በጣም ደስ የምትል ቀልጣፋ በጣም የምትቀል በጣም ነው የወደድናት ልጆቻችን በጣም ነው የወደድናት በደስታን የተቀበልናት ይሄው በደስታ እየሰራሽ ነው እስካሁን አጨብጭበ ለጌታ ክብር ስጥ በር ከፋች ዛሬ ይከፍተልሃል አሜን ሌላው ደግሞ ሁለተኛ የህቴም ባል አሞት ነበር አሜሪካን የሚኖሩት እና እግሩን ነበር ያመመው በዛ በቃል ውስጥ የሆነውን ለመናገር ነውና ላጸልይለት እንዴት ሁሉም እዛ በአሜሪካ ሀገር እንዴት ስራ ፈቶ ይሄን ያህል ይቀመጣል ብሎ ሲጨነቁ ለምን አላጸልይለትም ብዬ እዚህ ጋር አንቺ መርገም ይሰበራልሽ ከዛ ቆይ ነብዩን ላጸልየው ያው ጸጋውን በጣም ነው በበሽታል ያለው መቀበል ለጌታ ክብር ስጥ አጨብጭበ ጻድቅ በደም ባርከ ለጌታ አጨብጭብለት ጸጋ ምንድነው ልዩ እና ወጣሁና መኪና ውስጥ ነበረ
መኪና ውስጥ ነበረ ነብዩና ጸልይልኝ ስለው እንደዚህ ከቤተሰብ ውስጥ ዙም አድርጌ ነበር ሰጣሁት። ምልስ አረጋና የእህትሽ ቤተሰቦች ናቸው አለኝ። አዎ አልኩት። ቤተሰቡ ይጠበቅ በደሙ ይሸፈኑ አለኝ። አሜን በቃ ጸልዩዋል ብዬ አመኘ ወሰድኩ። እሱ ከዛ በኋላ በጣም ለውጥ አለው አገገመ። ግን በዛ ምን ሆነ? እሱ ሙስሊም ቤተሰብ ነው። ምን አለኝ? አጸለይኩልህ እኮ ስለው አሜን አለኝ። በሁለተኛው ሲደውል አጸልይልሃለሁ ትድናለህ እጠብቃለሁ አምነዋለሁ እግዚአብሔርን ስለው አዎ ተጠብቀናል እኮ ተሸፍነናል አለኝ። ምን ሊል ፈልጎ ነው? አጨብጭበ ለጌታ ክብር ይሁን። ከዛ ምን ሊል ፈልጎ ነው ብዬ ምን ሀፕን አደረገ? እህቴ ሌሊት ነው የምትሰራው አማዞን ድርጅት ውስጥ እና እሱ ሲመጣ እሷ ሚድናይት ሌሊት ላይ ነው የምትመለሰውና እንትኖች ማፊያዎች ይከተሏታል ከድርጅቷ እስከ ቤት። ልክ ቤት ላይ ስትደርስ ያቆሟትና ውረጅ ይሏታል። ምንም ቁሚ ብለው ሽጉጥ ደቀኑባት። ከዛ አትንኩኝ እርጉዝ ነኝ አትንኩኝ እያልኩ ለመንኳቸው አለች። ከዛ መነጫጨቁኝ አለች። በጣም ጨነቀኝ አለች። ከዛ እኔን ጎተት ታረጉ አወጡና አለች። ገቡና ምንም ነገር ሳይነኳት ሄዱ መኪናውን ይዘው። ከዛ ላይ ሆና ናይ እንደውል ስትል ሌሎች ያዩዋት በመስኮት ደውለው ግቢው ፖሊስ ተከበበ። እሷም ምንም ሳትሆን ራሱ ማለት ነው ሙስሊም ነው እንግዲህ ምንም የሚያውቀው ነገር የለም። ግን እኔ እዚህ ካጸለይኩት ነብዩ እጁን አድርጎ ይጠበቁ በደሙ ይሸፈኑ ነው ያለው። እኔ ያጸለይኩት ለእግሩ ነው እና ያችን ይዞ እሱ ራሱ መሰከረልኝ ማለት ነው። ተጠብቀናል በደሙ ተሸፍነናል። አጨብጭባ ለጌታ ክብር ይሁን። እሷ እግሩ እንዲድን ለእግሩ የእግዚአብሔር ሰው እንዲጸልይ ነበር ያስነካቸው። በእግዚአብሔር ሰው በኩል ደግሞ ሊሆን ያለውን ነገር ማየት የሚችል የጌታ መንፈስ ምን ይበሉ ነው? አሁን ለታመመ ሰው ይፈወሱ ነው እንጂ ይጠበቁ አይባልም። ከነበሽታው ነው እንደሚጠበቀው። ግን ሊመጣ ያለውን ነገር አይቷል የእግዚአብሔር መንፈስ በርሱ በኩል። ስለዚህ ይሄው እህትየውን እግዚአብሔር እንዴት እንዳስመለጣት አጨብጭበ ለጌታ ክብር ሰጥ። አውና በጣም ገርሟቸው ሁሌ አሁን አጸልይልን እኛ እኮ ተጠብቀናል። የኔንም ልጅ አጸልይ ነብዩ ጋር ፓስተሮቹ ጋር ስትሄድ አጸልይልኝ እሺ ነው የሚለው ካወራው ማለት ነውና በጣም ደስ ብሏቸው ጭንቅ ከነበረው ነገር ውጪ ብለዋት ወደ ቤቷ ገብታ በሰላም መኪናውን ይዘው ሄደው አጋጩት። በስንተኛው ቀን እነሱም ተያዙ በሰላም በደስታ እችን ለሰው ሁሉ እየመሰከሩ ማለት ነው። የኛ እናቴም ራሱ መሰከረች የነሱ አምላክ አዳናት። አጨብጭበ ለጌታ ክብር ይሁን። ያድናል። የተደገፍከው ጌታ ካንተ የተነሳ ዘርህን ያስጠብቀዋል። አጨብጭበ ለጌታ ክብር ሰጥ። ያን ነገር በነገረን ጊዜ መሬት ተደፍታ የመሲህ ኢየሱስ እኮ ነው የነሱ አምላክ ነው ልጆቼን የጠበቀው ብላ በጣም አመሰገነች። ይሄ ሆኗል። አጨብጭባችሁ ለጌታ። እሷንም እዚህ ቤተክርስቲያን የምታገለግል አብራን የምታገለግል በጣም እንወዳት ቃላት የለንም። ግን እዛ ቤተሰብ መካከል እግዚአብሔር በነብዩ በኩል አልፎ ይጠበቁ ጥበቃ ያደርግላቸዋለሁ ባይል ኖሮ የሷም ልብ ያዝናል። እሷም እንደዚህ ደስተኛ ሆና እየሳቀች አትመሰክርም ነበር። መሃል ላይ የገባውን መንፈስ የገለበጠ ይባላል። አሜን። አጨብጭበ ለጌታ ክብር ስጥ። ሌላው ደግሞ ወደ ግንቦት መጨረሻ አካባቢ ነው። እህቴ ሁለት ልጆች አላት። እሷ ራሷ ናት። የ7 ዓመት ልጅ አላትና ልጅ መፈለግ ከጀመሩ 4 ዓመት ሆናቸው። ለምን አይወልዱም በቃ እናቴንም አትጠይቂ ጥሩ አይደለም እየፈለጉ እያወቅን ስለ ልጅ ማውራት ሞራል መንካት ነው ተይላት ነበረ እና እዚህ ሰኔ አካባቢ ይመስለኛል ለሰዎች እንደዚህ ደርድረሽ እየጸለይሽ ነበረ። ከዛም በኋላ ጌታ ሆይ እች ቀን መታሰቢያ ትሁን እህቴ ከዛ በፊት አጨነገፋት። አነሰች ብለን ስንጓጓ የ4 ወር ልጅ እንትን አለባት ፌል አረገባት። ከዛ በጣም አዘነን። በዚሁ ጌታ ሆይ ይሄ ሀዘን ሳያልፍ በዚሁ እህቴ ትጸንስ። እውነት እግዚአብሔር እዚህ ቤት ልጅ በሽ ነው ብዙ እኔ ራሴ ምስክር ነኝ። በአይኔ ያየሁት ሲደረግ ሲመሰከረም ሲጸለይም አይቻለውና ከዛ በጣም አዝኜ በስንተኛው ቀን እጄን አንስቼ እዚህ ጋር ለሰዎች ትጸልያለሽ ነብይት እች ቀን መታሰቢያ ትሁን እህቴ ትውለድ ትጸንስ በቃ ብያልኩኝ። ከዛ ገብቼ ለናቴ አወራውላት። ዛሬ እዛች ቤተክርስቲያን ለሰው ነብይት ትጸልይ እጄን አውጥቼ እች ቀን ምልክት ትሁን ብያለው አልኳት። እሰይ ይስማሻለችና ዝም አለች። አለፈ። ካሁን የሆነም
ያጥሚትህን ላኩልኝ ምናምን በሰው አለች ማለት ነው። በመሃል ምን ነው ጸነሽ ስትላት እናቴ አይ ምናምን ነገር ብላ ዝም አለችን። አይ እንግዲህ አልሆነም አልተሳካም በቃ ግን እኔ ደግሜ አልጸልይም እግዚአብሔርን ጠብቀዋል በቃ ተናግሬ ያለው ለሰዎች በመጸለየው አሜን ብያለሁ። እዚህ ቤት ልጅ እንደሚሰጥ አመኘ ተውኩት ማለት ነው። አሁንም ብንል ምን ነው ተኝተሽ ታወሪኛለሽ ምን ነው ደካከምሽ ስትላት ዝም ከዛ በቃ አለፈ። ያም የኔና እሷም ያወራነው ተረሳ ዝም አለን። ከዛ ለ9 ወር 15 ቀን ሲቀራት እርጉዝ ነኝ ብላ ነገረችን። አጨብጭበ ለጌታ ክብር ባጭባጫታ ወደ ባርገ ለጌታ ክብር ይሁንለት። ከዛ ለ9 ወር 15 ቀን ሲቀራት አው እርጉዝ ነኝ እኮ እንዳትጨነቁ ብዬ ነው የደበኳችሁ አለች። ከዛ ጭንቅንቅ ላይ ነበረች። አንዴ ምጥመርፊ አንዴ ምን ይሉኛል እያለች ከዛም በኋላ አይዞሽ በቃ እግዚአብሔር መልካም ነው እኔ ነበር እሷ ላውራት ብለ ያለችው። አይዞሽ እግዚአብሔር መልካም ነው ትወልጃለሽ በሰላም ምናምን እያልኳት ነብይት አጥፊው ጠፍቷል እያለች የዛሬ 15 ቀን ትሰብካለች። ነብዩ ደግሞ ሰርፕራይዝ አንዳንዳችሁ ሰርፕራይዝ ትሰማላችሁ ምናምን ሲል ስልኬን ብድጋ ቀብኝ ብያት ይሄዋሉ ተቀበልኩና ወይ የእህቴ መጀመሪያ ሰርፕራይዝ ልስማ ብዬ አልኩኝ ማለት ነው። የሱን ቃል ተቀብዬ ከዛ ሳይ የለም ምንም ነገር። ትንሽ ቆየውና ነብዩ በጣም ትንቢታዊ አዋጅ ያውጃል ከእህቴ ይጀምር በቃ ከእህቴ ይጀምር እያልኩኝ ሳይ የለም። ትንሽ ቆይቼ ስከፍተው ይሄን ፎቶ ሆስፒታል ወልዳ ላከችልኝ። አጨብጭባ ለጌታ ክብር ይሁን። የዛኑ ቀን ላከችልኝ ይሄን ፎቶ የዛኑ ቀን የዛኑ ቀን እንግዲህ የሚታይ ቤት ይግባ። አጨብጭበ ለንጉሥ ክብር ይሁንለት። ደሙ የሚያምር ባጭባጫ ታርጋት። ይሄ ስጦታ ከእግዚአብሔር ዓለም የሚመጣ ገንዘብ እውቀት ሊሰጥ የማይችል ዛሬ እናገራለሁ። ደክመ ለፍተ ተንከራተ ያጣው ነገር እግዚአብሔር በእጅ አሳልፎ ይስጥህ። እርፍ የምትልበት ጊዜ ይሆነልህ። ያንከራተተን ይምታለህ። እግዚአብሔር የሚሰጠው ነገር ቤቱ ይግባ። ምን ነው አሜን በተለይ እግዚአብሔር ተናገራት። እሷም ጥበበኛ እህትሽ ናት ትባረክ። አሜን። እውነት ሰወረችው። አዎ ልትወልድ ስንት ቀን ሲቀራት 15 ቀን። በጣም ጥበበኛ ናት። ሰወር ደብቅ እግዚአብሔር ዛሬ ደብቅ ሰውረ የመጨረሻዋ ልትዋረድ ነው ለሚለው ይሄው ብለህ ታሳየዋል። አጨብጭባ ለጌታ ክብር ሰጣታ። ዛሬ የብዙዎቻችሁ ቀን የታምራት ቀን ይሆናል። የሚገርም ነው። ከዛ የዛኑ ቀን ነው ስጠባበቅ በቃ የሆነ ሰርፕራይዝ እንዳለ ይሰማኛል። ከህቴ የህቴን ስል ሳይ ሞባይሌ ባዶ ነው። በቃ ብዬ በሆነ አጋጣሚ ነብዩ እዚህ ጋር የምናገረው ሞባይላችሁን አንሱ አለ። አንዳንድ የምትሰሙት ሰርፕራይዝ አለ ሞባይላችሁን አንሱ ሲል ኦልሬዲ ነው እጄ ላይ ነው ሞባይሌ። አሜን ብዬ ተቀበልኩኝ። ከዛ መልሼ ስከፍተው እህቴ ሆስፒታል ወልዳ እስከ ልጇ ላከችልኝ። አጨብጭባ ለጌታው ያለሽ ዛሬ እዚሁ ያለ የሆነ ነገር አቺያታ ኮሳታያ አታዘጊውን ዛሬ መጥቼ እልሃለሁ። ለነገ ቀጠሮ የያዘ መንፈስ ይወጋ። እግዚአብሔር ዛሬ ሌሊት በማስገረም ይገለጥልህ። ነገ ሰኞ መስሪያ ቤት ስትገባ ስቀህ ተቀበለው። እያጨበጨብክ ተቀበለው። እልል እያልክ ተቀበለው። ሌሊቱ ላይ የእግዚአብሔር ታምራት ትእዛዝ ይውጣል። ምነው አሜን ምትለኝ? ዛሬ እሑድ ነው፣ ነገ ሰኞ ነው። ነገ ሰኞ በማለዳችሁ ላይ ሳቅ ቤታችሁ ይግባ። መስሪያ ቤት ስትሄድ የሚያስኮርፍ ይመታ። አልገዛ ያለ ታልፎ ይሰጥ። ይሄን ተናግሬያለሁ። ይሄ በቤት ላይ ይሆን። አጨብጭባ ለጌታ ክብር ስጥ። በጣም ክብር ለጌታ ይሁን። በጣም ይገርማል። መሲ ብዙ ማውራት አትችልም። አጠራቅማ በሚታይ ማስረጃ ያቆማት ጌታ ለስሙ ክብር ይሁን። አጨብጭባችሁ ባርኩት። እኔ ደግሞ ባርካታለሁ። ከዚህ በኋላ እሷ ተረኛ ትሆን። አሜን። ኢየሱሴ አሁን ስለ ቤተሰቦቿ አውርታለች አይደል? ስለ ዘመዶቿ አውርታለች። ይቀጥለው 2014 ሳያል የኔ እኮ እያለች እዚህ ትቁም። አሜን። ተናግሬ ያለው ይሄ ይሆንባት። አጨብጭባችሁ እግዚአብሔርን ባርኩ። ጌታ ወደ ቤተሰቦቿ እስኪመጣ አሊያም ቤተሰቦቿ ወደ ጌታ እስከሚሄዱ ድረስ
እነሱ ቤት ውስጥ የተጀመረው የእግዚአብሔር ተአምራት ይቀጥል። አሜን። ማይፈልጉት ሊያሳዝናቸው የሚወጣ የትኛውም ክፋት ከዘር ማንዘሮቻቸው ላይ ይታሰር። አሜን። ኢትዮጵያም ያሉ አሜሪካ ምድር ላይ ያሉ ሁሉ በእግዚአብሔር ይጠበቁ። አሜን። ይሄን ተናግሬያለሁ። ይሄ በላያቸው ላይ ይፈጸም። አሜን። ሞገስ በላይሽ ላይ ይውደቅ። አጨብጭባችሁ ለጌታ ክብር ስጡ።